አይባልም። ከ2 ደቂቃ በታች ከሆነ ቶሎ የመርጨት ችግር አለበት ይባላል። ምክንያቱም አንድ ሴት ልጅ በአማካኝ ከ3 ደቂቃ 5 ደቂቃ 4 ደቂቃ ባለ ጊዜ ውስጥ ነው እርካታ ውስጥ የምትገባው። ስለዚህ ከዛ በታች ከ2 ደቂቃ በታች ከሆነ ነው እንጂ ቶሎ የመርጨት ችግር አለበት የሚባለው። 3 ደቂቃ መቆየት ከቻለ ቶሎ የመርጨት ችግር የለበትም። መጀመሪያ ይሄ ለማወቅ ያለባችሁ ነገር ነው፣ መገንዘብ ያለባችሁ ነገር ነው። ይህንን ነገር ማወቅ አለባችሁ። ምክንያቱም አንዳንዴ ችግሩ ሳይኖርባችሁ እንዲሁ የሚባለውን ሰምታችሁ ብቻ እንዲሁ ዝም ብሎ የተለያዩ ሰዎች ሚዲያ ላይ በሚያወሩ ሰዎች ራሳችሁ ልክ እንዳልሆናችሁ ጤነኛ እንዳልሆናችሁ የምትቆጥሩ ራሳችሁን አላችሁ አንዳንድ ወንዶች። ስለዚህ ከዛ በታች ከሆነ የኬግል ኤክሰርሳይዝ 2 አይነት ኬግል ኤክሰርሳይዝ አለ። ቶሎ የመርጨትና ወይም ደግሞ የብልት መሰበር ወይም የብልት መልፈስፈስ የሚባል ለዛ የሚሰራ ኬግል ኤክሰርሳይዝ አለ። እሱን መስራት ተገቢ ነው። አመጋገብ እና ደግሞ ይህንን ነገር ለማስተው የምትችሉት ከፍተኛ የሆነ ጭንቀት ውስጥ ትገባላችሁ። በዚህ በሴክስ ዙሪያ ባለ ሚስቴ ሁሌ እያረከኋት አይደለም፣ በእኔ እየተናደደች ነው። ባይዘዌ አንዳንድ ጊዜ የመጀመሪያ ዙር አርክተሃት እሷ 2ኛ ዙር እርካታ ለማድረግ እየሞከረችም ሊሆን ይችላል። ስለዚህ እንደዛ አይነት ችግር አለብኝ እርግጠኛ ነኝ የሚል ሰው ምን ማድረግ አለበት መሰላችሁ? ሚስቱ ሴክስ ማድረግ ከመጀመሩ በፊት ቅድመ የሆነ ከፍተኛ የሆነ ተቺንግ መኖር አለበት። መሳሳሙ፣ ይሄ መነካካቱ፣ ስሜቷ በጣም ከፍ ሲል በጣም ለእርካታ ቅርብ በሆነች ሰዓት ሴክስ መጀመር ሚስት ሳትረካ አንተ እንዳትጨርስ ይረዳል። እኩል እንድትጨርሱ ከሚያደርገው አንዱ በጣም ሴክስ ከመጀመራችሁ በፊት ከፍ አድርጋችሁ እንትን ማድረግ አለባችሁ። በጣም ሰውነቷ በጣም ከፍ ስሜቷ በጣም ከፍ ሲል በጣም ስሜቷ ሊመጣ ሲል ልክ ሴክስ ማድረግ መጀመር በጣም እኩል እንድትጨርሱ ትችላለህ። እኩል መጨረስ ታውቃላችሁ ወንዶች፣ ከሚስታችሁ ጋር እኩል መጨረስ፣ እኩል እርካታ ውስጥ መግባት ትችላላችሁ። ያ